አሁን እዚህ ጋር አግብተናል ብላችሁ ያወጣችሁ ሰዎች ካላገቡት ሰዎች ችግራችሁ በ3 እና በ4 እጥፍ ከፍ ያለ ነው። የተቀደሰ ከሆነ በጣም ጥሩ፣ ግን አብዛኞቻችሁ ትዳራችሁ ኮንሽስ አይደለም። የምታፈቅሩት ሰው ያቃጥላችሁ፣ የሳማችሁ ሰው ያስለቅሳችሁ፣ የረዳችሁ ሰው ኋላ ይጎዳችኋል። አነገ ልንገራችሁ፣ በህይወታችሁ በጣም ይጎዳችሁ በጣም የወደዳችሁ ሰው የኔ ያላችሁት ማለት ነው። ባሌ ሽሻ ቤት ነው የሚለው አለች፣ ባሌ ክለብ ነው የሚለው አለች። ነው የት የተገናኘ? ያው እዛ ነው መጀመሪያ የተገናኘ ነው አለች። እኔ ተለወጥኩኝ፣ እሱ አልተለወጠም። ሰው በጣም 3 ዓመት ከሚቆየው በላይ 3 ሪሌሽንሺፕ ውስጥ ቢቆይ ፈጣሪን ያገኛል ይላል። እኔ የፈለኩት በዚች ቆንጆዬ ልጅ የኔን ማንነት መገንባት ነበር የፈለኩት። የኔ ገርል ፍሬንድ ምንድነች? ኩል ነች። አንቺ ካልፈቀድ ለምን ሲጀመር ነፃነትሽን ለሱ ሰጫለሽ? ዋይ እኔ ፍቅር ግንኙነት ውስጥ አልገባው፣ ግን ጓደኞቼን ፍቅር ሲደፋቸው አይነበር ስትረስ ውስጥ ሆነው ገብተው ደብዳቤ ሲጽፉ ሲያለቅሱ አይገባኝም ነበር። ከዛ አንዴ ሲገባልኝ ገባኝ። ስለዚህ አሁን ዛሬ የማወራው ምናልባትም በህይወታችሁ በጣም ወሳኝ ስለሆነው የፍቅር ግንኙነት ወሳኝ ማለት የሞትና የህይወትን ያህል ወሳኝ። መንገድ ላይ እብድ አይታችሁ ታውቃላችሁ? እብዶች ምናልባት ያበዱት በፍቅር ግንኙነት ምክንያት ሊሆን ይችላል። ሰው ላይ አሲድ የሚደፋው፣ ሰው መጠጥ የሚጠጣው። አንዲት ልጅን አፍቅሮ she's my client በቃ ስብሰባ አይገባም አለችኝ። ስብሰባ ትልቅ የሀገሪቱ ስብሰባ ማለት ነው። አስወርት ነው የምላችሁ። ትልቅ ሀገሪቱ ስልጣን የሰጠችው ሰው ነው። 4 ስብሰባ ቀርቷል። ታምኛ ማን ይዘራል? 4 ጊዜ ይወጣል ይገባል። አልቻልኩም እኮ ምናምን ይላታል። እኔ ጥጎኝ ይስቃል። ሀገሪቱ ትልቅ ብዙ ብር መድባለት ብዙ ኃላፊነት ሰጣው። ስሜቱን ግን መቆጣጠር ስላልቻለ አሁን እኮ በቴሌቪዥን ስታይ እንደዚህ ብሎ እየተከታተለ ይመስላል፣ ግን እሷን ነው የሚያየው የኔ ማለት ነው። ስለዚህ በህይወታችን ከኛ ውጪ ያለው ነገር እኛን ይቆጣጠረናል። የፍቅር ግንኙነት ለምን ያስፈልጋል? እውነት ሚስት ለምን እንደምታስፈልገው፣ እውነት ባልስ ለምን እንደሚያስፈልገው፣ ትክክለኛው ሪሌሽንሺፕ የሚመስል ንጹህ የሆነው ችግር የሌለበት እውነተኛ ሪሌሽንሺፕ ምን ይመስላል? ብዙ ሰዎች ሪሌሽንሺፕ ውስጥ ሲገቡ ሰርፌስ ላይ ናቸው። ብዙ ሰዎች ወደ ግንኙነት ሲገቡ የሚገቡት ለፍላጎት ነው፣ ለኒድ። በልጅነታቸው በህይወት አጋጣሚ በትምህርት ቤት ለምሳሌ እኔ አስተማሪዎች እንደዚህ ተጫውተውብኝ ተኮርክሜ ተመትቼ ሰው ሳይረዳኝ የልጅነቴን ህመም ይዤ ያቺ አንዷ ነው ብላችሁ እሷ አንድ ነች። ብዙ ህመሞች አሉ። እነዛ ህመሞች ሲያስጨንቁኝ ከነዛ ህመም ለመውጣት ብዬ ፍቅረኛ ፈልጋለሁ፣ ሚስት አገባለሁ። የህይወቴን ፈተና የህይወቴን ጨለማ ነገር የህይወቴን መጥፎ ነገር ለማሸነፍ ስል ሚስት ፈልጋለሁ፣ ጓደኛ ፈልጋለሁ፣ ፍቅረኛ ፈልጋለሁ። እስቲ እናንተ ውስጥ ያገባችሁ ሰዎች እናንተ ውስጥ ያገባችሁ ሰዎች አግብታችሁ ግራ የተጋባችሁ ሰዎች እስቲ ሳታገቡ ግራ የተጋባችሁ ሰዎች ሁለት ሰው ያ ምን አይነት ሰው ነው እስቲ ማግባት ያለብን? ለምንድን ነው ማግባት ያለብን? እስቲ አግቡ ተብላችሁ የምትጨቀጨቁ ሰዎች፣ አግቡ ውለዱ እንጂ ክበሩ እንጂ የምትባሉ ሰዎች እስቲ በደንብ ለምን አግቢ የሚሉሽ ግን ይልሻል? ለምን አግቢ የምትባዩ? ዋይ ሰው በሄዳችሁ ሰዎች አገባ ማን ይዘዋል? አገባ ወለድክ ከባድክ ለምን መሰራው? አገባ አንተ በአንተ ሳትደሰት የሆነ ሴት መጣ አንተ ልታስደስት አፈር ትበላለህ። አታስደስትህ። የሌለህን ነገር እኔ አልሰጠህም። እሺ የሌለህን ነገር እንኳን እኔ ማንም አይሰጠህም። አሁን ሚስት አስበዋል። አንተ ለምሳሌ ቲቪ ታያለህ ማታ ቲቪ በግብዳው ከፍታ ብትመለከት፣ አዎ
ስለዚህ ግን ጎደለውን እየሞላችሁ ነው እያጎደለችው ነው። ገባ? መጀመሪያ ለአንተ ለመኖር ምንድነው የሚያስፈልግ? የምር ለአንተ በህይወት ለመኖር ምንድነው የሚያስፈልግ? ለመኖር ሚስት ነው የሚያስፈልግ? ምንድነው የሚያስፈልግ? ምንድነው የሚያስፈልጋችሁ? የምር ሰው የግድ ማግባት አለበት ነው? እስቲ የግድ ማግባት አለበት የምትሉ ሰዎች ሰው ላይ የተፈጠረው ብቻውን የሆነ ዘንድ አልተፈቀደም ማግባት አለበት ብላችሁ እስቲ የምታምኑ ሰዎች የግድ ማግባት አለበት። ለምንድን ነው ማግባት አለበት ብለህ የምታምኑ? ለምን ነው ማግባት አለበት ብለሽ የምታምኑ? ገባ? እኔ ከዚህኛው በላይ ይሄ ጎዶሎ ነው። ኢቭን አስተሳሰቤ ጎዶሎ ነው። ሆዴ ይርበዋል። ኦፍ ኮርስ ሚስት ያስፈልገኛል። ልጅ ከፈለኩኝ ሚስት ያስፈልገኛል። የሰው ልጅ ግን በሙሉነት ሲፈጠር ምንም አያስፈልገው። ምንም ማለት ነው ከፈጣሪ ውጭ። ትክክል። በጣም ከሔዋን በፊት አዳም እንዴት እንደሆነ ታውቃለህ? ወይ አንብበህ ታውቃለህ? መረጃው ኖሮ ያውቃል? ከሔዋን በፊት አዳም ሔዋን በውስጡ ነበረች። ፌሚኒን እና ማስኩሊን ኤነርጂው ፐርፌክት ላይፍ፣ እንከን የሌለበት ላይፍ፣ እባብ የማይፈትነው ላይፍ፣ ስቃይ የሌለበት ላይፍ፣ ልጆቻቸው መገደል የሌለበት ፐርፌክት ነበረ። ግን አዳም ሚስ አረገ። ገባ? ተሸወደ። ሚስ ማርክ አደረገና ኢሉዥን ውስጥ መኖር ጀመረ። ዱዋሊቲ ላይ መጣ። ሴት ወንድ የሚባለው ነገር ላይ መጣ። ገባ? ከዛ ችግር ተፈጠረ። እኔ ያልኩ ያለው ትዳር አያስፈልግም ሳይሆን ትዳር በጣም ያስፈልጋል። ግን ከትዳር የበለጠ የሚያስፈልገውን ነገር መያዝ አለብን። መጀመሪያ ማለት ነው። ይዛችሁኛል? ብዙ ሰዎች ለትዳር የሚሰጡት ቦታ በጣም ከፍ ያለ፣ ብዙ ሰዎች ከሰዎች ጋር ያላቸው የሚሰጡት ቦታ በጣም ከፍ ያለ ነው። at the end of the day አብራ ኖራ፣ አብራ ጠጥታ፣ አብራ በልታ የሆነ ቀን ላይ እንቅፋት መጥቷት ሊሞት ይችላል። እንቅፋት መጥቷት ጥሩ ሰው ሆና ማለት ነው። ያኔ ከሷ ጋር አታችድ ሆነ ኖረ፣ ባዶነቱን ትችለዋለህ። ትናንትና እንዴት ልጅ ስለ አባቷ እያወራች ማልቀስ ጀመረች። እኔ አባቴ ሞቷል እንዴት ነው መቀበለው ምናምን ነገር። ሞቷል አልሞትም በስመ አብ ወመንፈስ ቅዱስ። ግን ለምን ብዙ ጊዜ ሰዎች ከሰዎች ጋር የሚፋቀሩት በፊዚካል ሌቭል ነው። በዚህ በሰውነት እንደዚህ በመነካካት በመሳሳም አብሮ መብላት ልጅ በመውለድ ነው እንጂ ከበስተጀርባ ባለው ዲፕ በሆነው ቫስት በሆነው በፈጣሪ መንፈስ አይደለም። ገባ? ሚስትህን በዛ ሌቭል ብታቃት ትዳር የተቀደሰና ባንተ በኩል የሚመጡ ልጆች የተቀደሱ እንዳሁኑ ትዳር አይሆን፣ ትዳር እስር ቤት አይሆን። ቅድም ዛጋ ስንወያይ አንዷ አብራን የነበረችው ልጅ እኔ በጣም ያስፈራኛል አለች። እኔ ሰው አግብቶ ሳይ ታድሎ ነው ታድሎ እላለሁ። ዋይ ምክንያቱም ትዳር ብዙ ችግር አለበት በነገራችን ላይ ማለት ነው። አሁን እዚህ ጋር አግብተናል ብላችሁ ያወጣችሁ ሰዎች ካላገቡት ሰዎች ችግራችሁ በ3 እና በ4 እጥፍ ከፍ ያለ ነው። የተቀደሰ ከሆነ በጣም ጥሩ። ግን አብዛኞቻችሁ ትዳራችሁ ኮንሽስ አይደለም። የምታፈቅሩት ሰው ያቃጥላችኋል፣ የሳማችሁ ሰው ያስለቅሳችኋል፣ የረዳችሁ ሰው ኋላ ይጎዳችኋል። አነገር ነገራችሁ በህይወታችሁ በጣም ይጎዳችሁ በጣም የወደዳችሁ ሰው የኔ ያላችሁት ማለት ነው። አንተ ለምሳሌ እንበልና መንገደኛ ሰው ቢሰድብህና ፍቅረኛ ብትሰድብ እኩል አይደለም። መንገደኛው ቢዋሽና ፍቅረኛው ብትዋሽ እኩል አይደለም። እሷ ያንተን ስሜት ትቆጣጠራለች። ያንተን ስሜት የሚቆጣጠር ሰው ደግሞ ያንተ አለቃ ነው። ያንተን ስሜት የሚቆጣጠር ሰው ያንተ ምንድነው? አለቃ ነው። አንተ ምንድነህ? ባሪያ ነህ፣ አገልጋይ ነህ። ባልና ሚስቶች ናቸው። የምር ትባባላላችሁ እንደዚህ። ምን ማለት ነው? ስሜትን ሳትቆጣጠር you can give her much love man አሁን ነይ ከኔ ጋር ነይ ምሳ እንብላ ነይ ማን አይዟል ሴሚናር ጋር ሳይሆን because you are ፈጣሪ ጋር ተገናኝተህ በጣም ደስተኛ ስለሆንክ ትሰጣታለህ። አትቆጣጠሩም። ስሜትን ከተቆጣጠረችማ አደጋ አለው። ግን ያ ካልተናደርክባት አትወደኝም ማለት ነው አይደል እንዴ? የሆነ ነገር አድርጋ ምንም ካላልክ አይወደኝም። ይሄ የኢጎ ፍቅር ይባላል። የኢጎ ፍቅር ያለው ዱዋሊቲ ላይ ነው። ሴት ወንድ፣ ላይ ታች፣ ብርሃን ጨለማ። የእውነት ፍቅር ያለው መንፈስ ጋር ነው። መንፈስ ደግሞ ይሄ ልጅ ከፈጣሪ ጋር ስለተገናኘ ወይም አንቺ ከአምላክ ጋር በጣም ስለተገናኘሽ የምታገኙ ደስታ በጣም ገደብ አልባ ስለሆነ ይሄ ልጅን ፐርፌክት አምላክ እንደሚረዳው ነው የምትረጂው። አምላክ ቢሳሳት ኢቭን ቢያጠፋ
ኢቭን ሌላ ሴት ጋር ብሄር አትጠይቁ። አንደርስታንድ ስለምታደርጊው ማለት ነው። ገባሽ? ለምን? እሱን መጥላት አንቺን ስለሚጎዳሽ፣ እሱን መጥላት ከፈጣሪ ጋር ያለሽን ግንኙነት ስለሚያበላሽ። ሲጀመር አንቺ ፐርፌክትሊ የሆነውን ሰው ከወደድሽ መጀመሪያ ስታገቢው ፐርፌክትሊ ከወደድሽው ቹዋስ ሰውየው እንደዚህ የሚንቀለቀል ሰው አይሆንም። በእውነተኛ ፒክ ስታደርጉ እኮ ነው ትልቁ ችግር። ሰው ከመጋባቱ በፊት አይጠይቅም። ባሌ ሽሻ ቤት ነው የሚውለው አለችኝ አንዷ ልጅ። ባሌ ክለብ ነው የሚውለው አለችኝ። መቼ የተገናኘ? ያው እዛ ነው መጀመሪያ የተገናኘ ነው አለች። እኔ ተለወጥኩኝ፣ እሱ አልተለወጠም። እዛ ስለቃቅ ኦኬ ምን ማለት ነው? ይኸውላችሁ ዌቭ አለ። እኔ አሁን እዚህ ቦታ የሆነችን ልጅ ብታገኛ እዚህ ቦታ ካለ ቫይብሬሽን ጋር ነው አብሮ የሚሄድ ነው። አምሳይ ሴትና ወንድ ባልና ሚስት ከምን ይቀዳሉ? ከአንድ ወንዝ። አንድ ወንዙ ምንድን ነው? ጭፈራ ቤት ሊሆን ይችላል፣ መስጊድ ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል፣ ወይም ደግሞ መንፈሳዊነት ሊሆን ይችላል። እኔ ግን አሁን እያወራ ያለሁት መንፈሳዊ ትዳር። መንፈሳዊ ትዳር ማለት መጀመሪያ ፈጣሪ ያስቀደመ። ፈጣሪ ስላችሁ በእውነት ነው የምላችሁ you have no idea። በማወቅም ባለማወቅም ሰዎቹ ስትወዱ የምትወዱት የፈጣሪን ኃይል። ለምሳሌ ምንዋን ነው የምትወደው? ስብናውን ነው የምትወደው? አንቺውን ነው የምትወጂው? በሌላ ቋንቋ ማለት አያቸውን እሱ የእሷን አመለካከት እሱ ውስጥ አንድ ሴት ሚስት እንዲህ ነው ብሎ የሚያስበው ስብና አለ። ሴት ልጅ እንዲህ መሆን አለባት ብሎ እሷ ሲመጣ እንዴ ያናል የሚያየው እንዴ አይደል እንዴ? አንድ ሰው ጥቁር መነጽር ቢያደርግ ዓለም ሁሉ ጥቁር መስሎ የሚታየው፣ አንድ ሰው ሰማያዊ መነጽር ቢያደርግ ዓለም ሰማያዊ መስሎ ይታየዋል። ስለዚህ እኔ ማን ያዘዋል? ለምሳሌ የሚመቸኝ ሰው እኔ ይሄ ነገር ይመቸኛል ብዬ ያሰብኩትን ነው። ለእኔ ምርጥ ያልኩት ሰው ለእናንተ ተራ ሊሆን ይችላል። ለእኔ ዋጋ ያልኩት ለእናንተ እኔ በጣም እንቅልፌን አጥቼ ማገኘው ሰው እናንተ ብር ተከፍሏችሁ ላታገኙ ትችላላችሁ። ይሄ ነው ትልቁ ኢሉዥን ማለት ነው። እኔ አንዳንድ ሰዎች ይመጡና ማለት ይሄ ስራ የሰጠኝን ነገር ልንገራችሁ። ስለ ባሏ ክፉ ነገር አውርታ ኤግዛክትሊ አሁን ያወራሽው ስላንቺ ነው ላታ ኤግዛክትሊ ይሄ ሰው ጋር እንዴት ተገናኘሽ? ይሄ ሰው ጋር እንዴት ብለሽ እንዴት ተጣጣሽ? ምክንያቱም ሰው የዘራውን ያጭዳል። በልቡ ያለውን እኮ ነው ፒክ የሚያደርገው ነገራችን ላይ ማለት ነው። አንዳንዱ ገንዘብ አይቶ አገኘው ብሎ ይገባና ሰውየው ሌላ ሴት አለ ልብስ አይቶ ማለት ነው። ግን ከስብናው ወደ ታች ብትወርድ ይቺ ልጅ መልአክ የሚመስል ማንነት አለ እንዴ! ስብናው ላይ የሆነ ችግር የለበትም። ስንት ያቃጥሎሻል፣ ስንት ያናዶሻል፣ ስንት ያልቅሰሻል፣ ስንት ተቃጥላል። አንተ በሷ የኔ ሚስት እኮ በቃ ብለህ ሰው ናት አንተ እኔ ጋር ብትጋብ እኔ ጋር የኔ ሚስት ብትሆኚ you have no idea እንዴት ለማቃጠልሽ for real ነው ማወራሽ። ምክንያቱም ኢካርት ቶሌ በጣም የማደንቀው ሰው አለና አግብቶ ሚኖር ሰው ነው እና ሚስቱ ስታወራ እሱስ ማለት እንደ ኢካርት ያለ ሰው አለ እንግዲህ ወጣ ይሰራም ልብስ ያጥብ እሱ ፈጣሪ ጋር ሆነ እንዲህ ነው የሚለው በቃ እንደዚህ ብሎ ማለት የእሱንም ያንቺንም ሰራሽ። ግን ኦፍ ኮርስ ደግሞ ፒስ ደግሞ በዛ ጋር ፊዚካሊ መልአክ የሆነ ማንም ሰው የለም እዚህ ምድር ላይ። ፊዚካሊ መልአክ የሆነ ማንም ሰው የለም። ማንም ሰው በእውነት ነው የምላችሁ። ባሌ እኮ ብላ ስታወራ ትራስት ሚ ያላየችው ብዙ ነገር አለ። ወይ ታውሯል ወይ እየደበቀች። ብዙ ሰዎች ኢንስታግራም ላይ ልጃቸውን አቅፈው ስቀው ፎቶ የሚነሱ ሰዎች አሉ አይደለ? በእውነት እነዛ ሰዎች ቤታቸው ውስጥ ለቅሶ ነው ያለው። እንዲህ ስቀው ለማስቀናት ሰርጋቸው ላይ ለማስቀናት የሚሞክሩ ሰዎች በእውነት ደስተኞች አይደሉም። አብዛኞቹ ያንን ለማሳየት ፕሩፍ ለማድረግ እየጣሩ ነው። ስለዚህ ያገባችሁም ሰዎች ባገባችሁበት መንገድ ወደ መንፈሳችሁ ወደ አምላካችሁ መሄድ ትችላላችሁ። ያላገባችሁም ደግሞ ትዳሩ ወደ መንፈሳዊነት እንዲወስዳችሁ ማድረግ ትችላላችሁ። አንድ ራምዳስ የሚባል ሰውዬ ሰው ገዳም 3 ዓመት ከሚቆየው በላይ 3 ሪሌሽንሺፕ ውስጥ ቢቆይ ፈጣሪን ያገኛል ይላል። 3 አንድ ሚስት አግብቶ ቢፈታ፣ ሁለተኛ ቢሄድ ቢፈታ፣ ሶስተኛ ቢሄድ ቢፈታ ነው። ሶ አክቹአሊ ራምዳስ እንደዚህ አይደለም ያለው። ይሄን ይካርቱ ነው ያለው። ራምዳስ ምንድነው ያለው? አንዱ ግንኙነት ምንድነው? የሰው ልጅ በመንፈስ ነቅቻለሁ ብሎ ካሰበ ከቤተሰቦቹ ጋር 1 6 ወር ምናምን ሄዶ ይኖር።
በቃ ማንም ስሜቴን ተቆጣጥሬያለሁ፣ ፈጣሪን አግኝቻለሁ፣ ውስጤ ተረጋግቷል ብሎ የሚያምን ሰው ካለ ቤተሰቡ ጋር ይሄድና ይዋል። አቤት እንዴት ስሜታችሁን እንደሚቆጣጠሩ፣ አቤት እንዴት ቁጡ እንደምትሆኑ፣ አቤት እንዴት እንደምትጣሉ። ለምን ነው የምትቆጡት? ለምንድን ነው አንተ እንደፈለከው አይደል የምትፈልገው? አንተ እንደፈለከው ከሆነች እቺ ሚስት ነው የምትለው። ይሄን አታድርጊ ያላልኩም፣ ይሄን ከሰው ጋር ተው ያላልኩም። በቃ አንቺ ሁሉ ጊዜ የምትሰሪ ወጥ ጫውል it's all about need control። እኔ ያልኩት ይሁን፣ እኔ ያልኩት ይደረግ፣ እኔ እንደፈለኩት የኔ ታይፕ እንላለን። ለምን? እኛ ውስጣችን ባዶ ስለሆነ፣ ውስጣችን ውስጥ አቴንሽን ፍቅር የሚፈልግ ህፃን ስላለ፣ መንፈሳችን ስላልረካ፣ ጥያቄያችን ስላልተመለሰ ምን የምንፈልገው እኛ የምንፈልገው ሰው። በነገራችን ላይ ብዙ ሰው ግንኙነቱ ሲገባ እኔ አንቺን እጠብስና ለምሳሌ በእኔ ህይወት ያየሁት ማለት ነው ከፍቅረኛ ጋር ብሬክ አፕ አድርገን በጣም ስጎዳ የተጎዳሁት ለምንድን ነው? ልጅቱን አልፈለግኳት። ለምንድን ነው እንደዚህ የሆንኩት? በስማም አብረን ቤተክርስቲያን ስንሄድ ሰዎች ሲያዩን፣ ካፌ ስንበላ ሰዎች ሲያምሩ ስታምሩ የሆነ ሙዚቃ አለ አይደለ? ምን ይባላል? when you are happy you man the music, when you are sad you understand the lyrics ይባላል። ምን ማለት ነው? ሙዚቃውን ዝም ብሎ አሁን የኔን ሙዚቃ ለምሳሌ ተለያዩ ሲባል ረሰው ምን ይለናል? ያን ሙዚቃ ከዚህ ቀደም ሰምቼዋለሁ፣ ግን ስሰማ የተጨነቁት ለሰዎች ነበሩ። ይመጡና ጉድ የታለች ሲሉ ወይኔ ማን ብቻዬን መውጣት እስኪያስፈራኝ፣ ከዛ ሌላ ሰው ጠበሰኝ ሲባል ያለን። ለምን? እኔ የፈለግኩት በዚች ቆንጆዬ ልጅ የኔን ማንነት መገንባት ነበር የፈለግኩት። የኔ ገርል ፍሬንድ ምንድን ነች? ኩል ነች። ብዙ ወንዶች ካያችሁ እኔ አንዴ ሰፈራችን አንዲት ቆንጆዬ ልጅ አለችና አንዱ ጓደኛችን ሲያፈቅራት አንዱ ማፈቀራት፣ አንዱ ሲያፈቅራት አንዱ ማፈቀራት፣ አንዱ ልጅቷ ላይ ግድያ። ለምንድን ነው? ማንም አይፈልጋት። ታውቃላችሁ ማንም እንደማይፈልጋት? ወንዶች በተለይ ሰው ፉክክር ውስጥ አለ፣ ኢጎ ውስጥ አለ። የኔ ሚስት ቆንጆዋ፣ የኔ ሚስት ሼፕ ያላት፣ የኔ ሚስት የተከበረች፣ የኔ ሚስት ብሎ አይዴንቲቲ ነው የሚፈልገው፣ ውጫዊ ማንነት ነው የሚፈልገው። ኢጎ ነው። የሰው ልጅ ማን ነው ስትሉ መንፈስ ነው። እሺ ማን ያዘዋልን? እንደዚህ ነው ካልኩት በእውነት አጣሁት። ማን ያዘዋል? እንደዚህ ኦልድ ስኩል ጃኬት ያደረገ ሴሚናር ያለው ኦርቶዶክስ ሃይማኖቱ እንደዚህ ካላችሁ ማን ያዘዋል? የማን ያዘዋል ኢሉዥን ጋር ነው ያላችሁት። ማን ያዘዋልን ልታዩት አትችሉም በአይናችሁ። እኔም እናንተን ላይ አልችልም፣ ግን I can feel። ስለዚህ ሁለት አይነት ሰዎች አሉ። ከደስታቸው በጣም ደስተኛ ስለሆኑ ግንኙነት የሚገቡ ሰዎች አሉ፣ ለመደሰት የሚገቡ ሰዎች አሉ። እስቲ ያላገባችሁ ሰዎች ጉድ፣ ትዳር ውስጥ የምትገቡት ለምንድን ነው? ለመደሰት ነው? ለምን ነው የምትገቡት? እስቲ አንድ ሰው ይንገረኝ። ዘር ለማሳካትሽ አንዱ ትልቁ ችግር ዘር መተካት ነው። ቢግ ዲል አድርጎ የሚያስብ ሰዋል። የራሱ አንተ ታውቃለህ። አንተ አሁን ብትወልድ አንተ ንጹህ ሰው ከሆንክ እንዳንተ ንጹህ ነፍሳት ነው የምታመጣው። ግን ውስጥ ላይ ጭንቀት ካለ የተጨነቀ ነፍስ ነው ለዚህ ምድር የምታመጣው ማለት። ኧረ ባተኩ ይሻላችኋል። በዚህ ኮንሽስነስ፣ በዚህ ቫይብሬሽን በእውነት ባትወልዱ ይሻላችኋል። ልክ ነኝ? ግን ረጋ ብለህ ተደስተው ውስጥ ምን ማለት ነው? ነፍሳት ይመጣሉ ይባላል ታውቃላችሁ አይደል? ወደዚህ ምድር ንጹህ ሰውነት ይፈልጋል። የተቀደሰ የግብረ ስጋ ግንኙነት ይፈልጋል። ንጹህ የሆነ ማለት የተበረዘ ሰው ሴክስ ሲያደርግ የተበረዘ ነፍስ ነው የሚመጣው፣ የሚያቃጥል ማለት ነው። ግን ስቴት በጣም ጥሩ ሆኖ በደስ በንጽህና ባለ የግብረ ስጋ ግንኙነት የሚፈጠረው ልጅ ዓለምን ነፃ የሚያወጣ ይሆናል። ገባሽ? ወንድየው አንቺ ጋር ሲመጣ እውነት እኮ ነው። አሁን እናንተ የሰውነታችሁ ንጽህና ምን ያህል ደስታና ሰላም እንደሚሰጣችሁ ብታውቁ። አሁን እንዳለ ሁሉ አይደለም ብለው ባለፈው ልጅ እየሳቀች ነበር። አንድ ኢንስታግራም ላይ አይታኝ ፖስት በቃ ሰርግ ካለ ባይ ዲፎልት ያረገዘች ልጅ አለች ማለት ልጅ ተረግሷል አይደል እንዴ? ድንገት እኮ ነው የሚደረገው። ምክንያቱም ማህበረሰባችን
መንፈሳዊ ንቃት ስለሌለው ምን ማለት እንደሆነ አያውቅም። ዝም ብሎ አንቀላፍቶ ነው የሚኖረው። በሰውነት ሌቭል ነው የሚኖረው። ጨዋታው ግን ከዛ የባሰ ነው። ቤታችሁ ውስጥ አንዱ ልጅ የተቀደሰ አንዱ የረከሰ የሚሆነው ለዛ ነው። ስቴታችሁ ማተር ስለሚያደርግ ውስጣችሁ ንጹህ ከሆነ፣ ልባችሁ ንጹህ ከሆነ በእውነት በእናንተ የሚወለደው ልጅ የዓለም መፍትሄ ይሆናል፣ የዓለም ብርሃን ይሆናል። አተሴም ታይም ጭንቀት ውስጥ፣ ጋኔን ውስጥ፣ ሰይጣን ውስጥ ካላችሁ የእናንተ ያልነጻ ግንኙነት ወደ ልጆቻችሁ ይተላለፋል። ደስ የሚለው ነገር ሰውነት ስትይዙ ከመላእክት የበለጠ የተሰጣችሁ ጸጋ ምንድን ነው? ሰውነታችሁን ማጥራት ትችላላችሁ። ቫይብሬሽናችሁን መለወጥ ትችላላችሁ። ውስጣችሁ በጣም ሲነጻ የሚገርማችሁ እናንተ ሂል ስታደርጉ ልባችሁ ላይ ያለውን ትራውማ ይቅር ስትሉ በእውነት ነው የምላችሁ ፋሚሊ ላይናችሁ ላይ ያሉ ሰዎች አሉ፣ የሚጠብቁ ነፍሳት አሉ፣ ለመታደስ ወደ አምላክ ለመቅረብ ንጹህ ስሜት ለማግኘት ይሞክራሉ፣ የሚጠባበቁ አሉ። ከናንተ በታችም ያሉ ሰዎች አሉ። አስባችሁታል? ከናንተ በታችም ያሉ ልጆች አሉ። ስንቶቻችሁ ናችሁ ልጆቻችሁ እስቲ የወለዳችሁ ደግሞ የወለዳችሁ ጉድ ልጅ አባዬ ከየት ነው የመጣሁት ቢልህ ምን ልትል? አባዬ ከየት ነው የመጣሁት? ቆይ ግን ወዴት ነው እኛ ከየት ነው የመጣ ነው? እንዴት ነው የምንሰራው? የምር ዓላማችን ምንድነው? እዚህ ምድር ላይ ቢልህ ምን ትለዋለህ? ጫማ ግዛልኝ፣ ጫማ ትገዛዋለህ። ብር አለ፣ ምን ችግር አለ? ሱቅ አለ፣ የነገርክ ነው እዚህ ስገድ ትምህርት ቤት ይከፍልለታል። ግን ልጅ የሚገርም ስፒሪቹዋል ጥያቄ ቢያነሳል ምን ልትል ነው? ከዛውን ለልጅ ላልመለስከው ጥያቄ ልጅ ይጠየቃል። ነፍሱን አምጥተው እዚህ ምድር ላይ ዘር ልተካ ብለህ አየህ። ልጅ ሰውነት ነው። እውነት ብዙ ሰው ልጁን የሚያየው እንደ ሰውነት አድርጎ ነው የሚያየው። እኔ ለልጆቻቸው በሰውነት የሚደረገውን ነገር ሁሉ ያደረጉ ወላጆች አሉ። ልጆቻቸው ግን በመንፈስ ባዶ ናቸው። ልጆቻቸው ለዛ ነው ሱስ ላይ የሚገቡት፣ ልጆቻቸው የሚወድቁት። እዚህ ከተማ ላይ የባለ ሀብት ልጆች አንድ ክለብ ከገቡ ስንት ብር ነው የሚያወጡት? አንተ ዘይት ተወዷል ብለህ አለቃቀስ። እዚህ ዘይት ዋት ለአንድ ውስኪ ስንት ብር ነው የሚከፈለው? ለአንድ ውስኪ። አንዲት እናት ቀረበችኝና እባክህ ልጄን ምከረኝ፣ ወይኔ እኔ አለችኝ። ምንድነው? በቃ እኔ ልጇ ሀብታም ነች፣ ግን ከልጇ ጓደኞቹ ጋር ስታይ እሷ ደሃ ነች። እኔ ብዙ አይደለም ልጆቼ በቀን 10 ሺህ ብር ነው የሚያጠፉት፣ ግን አትልም። እና የእንትና ልጆች እኔ አላቃቸውም። እስቲ ይኸውልህና ኢንስታግራም ላይ ገብተህ ስታሳየኝ ኢዝ ዱባይ ውስጥ ኢትዮጵያውያን ናቸው፣ ልጆች ናቸው፣ የሚነዱት መኪና ፌራሪ፣ ክለቡ ምኑ የሚያጠፉት ብር። የልጇን ኢንስታግራም እያሳየች ስቶሪ ላይ ገብታ ማለት ነው። ሾን ለምንድን ነው እንደዚህ የሚያደርጉት ካላችሁ፣ ሰው ውስጡ ባዶ ሲሆን በውጫዊ ነገር በተለይ ገንዘብ ካለው ማድረግ የሚችለውን ሁሉ ያደርጋል። ውስጡ ባዶ ስለሆነ ነው። ድሃ አማራጭ የለውም። እንደኔ ድሃ ምንም ላድርግ ቢል አይልም፣ የለም ማድረግ ነበር ብሎ ይተዋል። ግን ሀብታም ከሆናችሁ እንደ ፓወር አላችሁ። ሴቶች እንደፈለጉት ይሆኑላችኋል፣ ይመጣሉ እናንተ ጋር። ሰው ያሽቃብጥላችኋል፣ መንግስት ያሽቃብጥላችኋል። ምንም ላድርግ ብትሉ ብር ካላችሁ ይደረጋል። ትጠፋላችሁ። ለምን? አንድ ነገር እኮ ነው ያጣችሁት፣ ፈጣሪን ስላላገኛችሁ። ፈጣሪን በመንፈስ አንድ ሰው ቢያገኝ በእውነት ነው የምላችሁ። አንተ አሁን ለምሳሌ እንበልና ምን አይነት ሴት ማግባት ፈልገው? ጎዶሎ ነገር ምንድን ነው? የኔ እናት እሷ ሴሬ ደግሞ ብጠይቅ ምንድነው የምትለው? እሷ ደግሞ እዛ ምን አይነት ሰው ነው ማግባት? አሁን እዚህ ውስጥም ካለች አሁን ብጠይቃት ምን አይነት ሰው ማግባት፣ በቃ እኔ በደከምኩኝ ሰዓት አንተ እኮ ትችላለህ የሚለኝ ትላለች። ሁለቱም ኒድ ላይ ናቸው ያሉት። ይዛችሁኛል? እሱም ኒድ ነው፣ እሷም ኒድ ላይ ነች። አብሮ በቃ ጎዶሎ ለጎዶሎ ነው የሚሉት። ግን እኔ የምፈልገው ሲደክማት ማበረታት። እኔ ምክንያቱም ፉል ኢነርጂ አለኝ። ኢነርጂ የሚመጣው ከፈጣሪ ዘንድ ነው። ብር የሚመጣው ከፈጣሪ ዘንድ ነው። ኃይል የሚመጣው እሷ ሳትኖር መጀመሪያ አብሮኝ ካለው አምላኬ ዘንድ ነው። ከሱ ዘንድ የፈለጉትን ነገር ማኒፌስት ማድረግ እችላለሁ። ሰው ሲደክማት አበረታለሁ። ፍቅር መስጠት ነው። ቢያማ ተሳክማታለሁ።
ብትቸገር እኔ ጋር መፍትሄ አለ ብለህ መጀመሪያ የሁሉም ነገር ጥያቄ መልስ ያለበት ኃይል ጋር ተገናኝተህ ከገባ ብራዘር ምንም አንተ ማትፈልግ ሴት ማለት ተቀምጥ። ለምን ያንተን ዋጋ የምትረዳ ሴት አለች። እንደዚህ አይነት መንቃትን የምታክ ሴት አለች። ገባ? ብዙ ሰው ግን ትዳርን የእርዳታ ያደርገዋል። እኔ አንተ ለመረዳት ለምን ነው ሰው የምፈልገው? እንዴት ነው አንተ የሆነ ሰው መጥቶ ትችላለህ በርታ እንዴ የምትጠብቀው? ዋይ ለምን ነው ሰው የምትጠብቁት? እስቲ ንገሩ። ለምን ሰው ትጠብቃላችሁ? አንድ ቪዲዮ ሰርቻለሁ አይደለ? ሰውን ተስፋ የሚያደርግ ምን ያደርግ ይሆን? የተረገመ ነው ብያለሁ። ብዙ ሰዎች ረግመውኛል። it's a true man። ሰውን ተስፋ የሚያደርግ በግብዳው በወፍራሙ የተረገመ ነው። ለምን? ሰው ጎዶሎ ስለሆነ ማለት ነው። you don't need anything bro, you don't need anything man። ኢነርጂ ለምሳሌ እኔ ለመነቃቃት ሰው አልፈልግም። ሰው ካነቃቃኝ አደጋ ላይ ነኝ። ሜቢ መጽሐፍ ላይ ይችላል። ገባ? ግን ትልቁ የዓለማችን ነገር ራስን እንዴት ማነቃቃት እንዳለብህ ማወቅ። ትልቁ ኃላፊነት ብቻን እንዴት መደሰት እንዳለብህ ማወቅ። ያለ ሰው፣ ያለ ሚስት፣ ያለ ኑሮ፣ ያለ ገንዘብ ብቻን መደሰት ከቻልክ ሚስት ብትል ባትወድ እሷን ማስደሰት ትችላለህ አንተ ማለት ነው። በራሱ ያልተደሰተ ሰው ግን ሰዎች እንዴት ማስደሰት የሚችለው? it's very hard, it's very very hard። ይሄ ጨዋታ ክብራትና ክብራን መጀመሪያ ከፈጣሪ ጋር ለብቻ የምትጫወቱት መጀመሪያ ከፈጣሪ ጋር ቼክ አድርጉ። እሷ ቅድም ዛሬ ባልና ሚስቶች በስታቸዋል። እሷ ምን እያለች ነበረ? ባልሽ ጥሎሽ ብሄድስ? expect the unexpected። of course ጥሎሽ ሊሄድ ይችላል። of course who knows ነገር ይለዋወጣል። አይዞህ አትፍራ፣ ግድ የለህም። ግን you need to accept ማድረግን መለማመድ መቻል አለብህ። ገባ? የእሷን አለመኖር አክሴፕት ማድረግ አስበዋል ምን ያህል እንደምትወዳት። ስፒሪቹዋል ላቭ እየሆነ ይመጣል። ስፒሪቹዋል ፓወርፉል ላቭ እየሆነ ይመጣል። ግን አሁን እኛ ኢሉዥን ውስጥ ነን። ምንድነው እያደረግን ያለው? ኢካርት ቶሌ ምን ይላል? ሪሌሽንሺፓችሁን ለደስታ እንዳትጀምሩት ይላል። ግንኙነት ለደስታ አይጀመርም። ዓለማችን ላይ ከሚጋቡ ሰዎች ስንት ፐርሰንቱ ይፈርስ ይመስላችኋል? 50% ይፈርሳል። ቀጣይ 50% ደግሞ 40% ሰው ምን ይለኛል ብሎ ነው ያልፈረሰው። አረ ሰው ምን ይለኛል ተለያዩ ቢባል በቃ ለምን እንዳልኳችሁ ሞቲቭ በጣም ችግር አለው። ሞቲቭ በጣም ችግር አለው። አንተ በይሳት ማግባት የለም መጥበስ እንኳን የለብም ወንድሜ። ወይም ደግሞ ከጠበስክ ለመንቃት አንቺ ካልፈቀድ ለምን ሲጀመር ነፃነት ሽለሱ ሰጫለሽ? ዋይ ለምን ያንቺን ሰላም፣ ያንቺን ነፃነት፣ ያንቺን ደስታ ለምንድን ነው እዛ ሰው ላይ የምታደርጊው? ያ ሰው ይሰበር የለ? ያ ሰው ሊዋሽ ይችል የለ? ለምን እንደፈለጊ ልንገርሽ። አንቺ ራሱ የሰውየውን ነፃነት መያዝ ትፈልጊያለሽ። እኔ እንዳልኩት ባይሆንስ? እኔ የሚመቸኝ ባይመቸውስ? አይደል እንዴ? ለዛ እኮ ነው የምትፈሩት። ነፃነቴን ይወስደኛል ብላችሁ የምታስቡት የእናንተን ነፃነት ስለምትወስድ ነው ወይም ስለሚወስድ ነው። ወሪፍ ማንም ሰው እንደማይጎዳችሁ አውቃችሁ ብትኖሩ፣ ማንም ሰው እዚህ ምድር ላይ ማንም ሰው እንደማይጎዳችሁ፣ ነፃነታችሁን እንደማይነጥቅ፣ እንደማይገላችሁ፣ ኒውክሌር ቦምብ እንደማያፈነዳችሁ እርግጠኛ ሆናችሁ ብትኖሩ ምን አይነት ትዳር ቢኖራችሁ ይመስላችኋል? ነፃ ሆናችሁ ብትኖሩ፣ መንፈሳችሁን አውቃችሁ ብትኖሩ፣ በሽታ እንደማይገላችሁ አውቃችሁ ብትኖሩ ምን አይነት ላይፍ ምትኖሩ ይመስላችኋል? ይሄ ምድር ገነት ነው። የሰው ልጅ መንፈሱን ቢያቅ ፈጣሪን ቢያቅ ይሄ ምድር የምር ገነት ይሆንለታል። ፒስፉል ይሆናል። ማንም አይጎዳችሁ። የሚጎዳችሁ ከሚጠብቃችሁ ፈጣሪ እየራቃችሁ ስላለ፣ ከመንፈሳዊ ኃይላችሁ እየራቃችሁ ስላለ፣ ልባዊ ጥበብ ስለጎደላችሁ፣ ቁስላችሁን እንዴት ማከም እንደምትችሉ ስለማታውቁ ነው የምትጎዱት። አንዳንዴ አግብታችሁ በተደጋጋሚ የምትጎዱ ሰዎች አላችሁ። ያላገባማ እኮ በቃ አይቶ ከርቀት ላሽ ይላል። ካገባችሁ በኋላ እማያቃ አባያቃ ጎረቤት አውቆ ቄስ ፓስተራችሁ አውቆ ዋሪፍ ፓስተር አግብታችሁ የምትሰቃዩ ቢሆንስ? ፎር ሪል እኔ አንዲት እንትኔ ይሄ ስራ
እና በቃ ባለቤቴ አገልጋይ ነው ግን አለችኝ። ባለቤቴ አገልጋይ ነው ግን በጣም ነው የሚያስቸግረው አለች። በጣም ነው የሚያስቸግረው። እጠረጥረዋለሁ ቻት የሚያደርግበት መንገድ ለምን? ሜቢ ያ ፓስተር አውርቶ ሰው ሊለውጥ ይችላል። እሱ ሊከብደው ይችላል። ሰው ነው፣ ሰው ነን አይደል? ሁላችንም አይደል እንዴ? ይሄን ስታውቁ መጀመሪያ ከራሳችሁ ጋር ያላችሁን ግንኙነት ታስተካክላላችሁ። እስቲ ሰውነታችሁን ዘና አድርጉና እናንተ ከውስጣችሁ ማውጣት ያለባችሁን ነገር እንድታስቡ